ከናዝሬት ወደ ሞጆ በእግር ልናደርግ ነው። እንግዲህ አሁን 14 ቀበሌ ነው ያለነው። ቀጥታ ከ14 ቀበሌ አሁን በሃኒ አርግተን ቀጥታ በኪዳነ ምሕረት በናመልድ በቃ ሞጆ ራሳችንን እንግዲህ ጋይስ ማልማል ላይ ያው ሪክ እናደርጋለን። ሌትስ ጎ። ኦኬ። ለማንኛውም በኪሳችን ምንም ነገር አይደለም። ኡራኤል ዋላዝ የሚበላለት ይሄ ፓወር ባንክ በቀኝ ያዝኩ በግራ ያዝኩ በቀኝ ምንም የለም። እሱ ጋር ምን እንደዛው ነው። ምን እሺ ኩልስታፍ በላበት አየቀ። ለማንኛውም እንግዲህ አሁን እንገኛለን። አራን ባሳያችሁ እንግዲህ ያው እንደምታዩት እንግዲህ ያው ጉዟችን ቀጥሏል። ባሪያው ይሄ መንገድ በግር ምንም እንደዚህ ነው። እንግዲህ ነገር ግን እሪጃ ዛሬ በጣም ደከመኝ ለቀፋቱ ማለት ያው እግር መንገድ ሲጀመር ሞጆ ሳንደርስ አንመለስም። አትበል እንመለስም በል። ኧረ በዛው እንቀጥላለን ወደ ደብረ ዘይት ለመጣ አስበናል። ጋይስ እንግዲህ ያው እንደምታዩት መሀል መንገድ ላይ ነን ያለነው። እንግዲህ በየቦታው እናሳውቃችኋለን። ቦሳ ቤት ስንደርስ ከዛ በኋላ ኪዳነ ምሕረት ከዛ ለማልት በዛ በኋላ እያለ ይቀጥላል። ይኸው መንገዳችንን ጀምረናል። በቃ ደግሞ እንደምታዩት ምንም የያዝነው ነገር የለም። ደግሞ እኮ ከሆነ ለከልካለሁ አታ አረበቂ ታስ ቻሌንጅ እስከሆነ ድረስ ቻሌንጃችንን በአግባቡ እንወጣለን ብለን ነው ከበት የወጣ ነው። አረ እናሳካዋለን። ምን የናዝሪ ልጆች ማን ናዚያን ተኮርኩናል። እንግዲህ አንዳንድ ቻሌንጆች ይህንን ይመስላሉ።